እሺ እንደዚህ ነው የምታስቡት ምናምን አልኩኝ ማለት ነው። አዎ ከዛ በቃ ለማስረዳት ሞከርኩ የተወሰነ ምናምን ነገር። ከዚህ በኋላ ወይዘሮ ሲጶራ ምላስሽን ቆጠብ አድርገሽ ዶሮ ጠባቂ ከመሆንም አልኩኝ ማለት ነው። ራሴን ስመክር እኮ ነው ስልኩን ከዘጋው በኋላ። ምላሴንም የማንም ውሻ እንዴት በህይወት እያለህ ይበለዋል። ገብቶሃል? እንዴ ምንም ቢሆን እኔ ገባ እኔ በጣም እንትን ነኝና በዚህ ልክ ለእንትን መሰጠት የለብኝም ብዬ አሰብኩኝና ከዛ ደግሞ ኦኬ እሺ ዋጋ ብከፍል እንኳን ዋጋ ልክፈል አልኩኝ። ግን ለየትኛው ትውልድ ነው ዋጋ የምከፍለው? ለዚህ አዛባ ለሆነ ትውልድ። ስለዚህ እኔ ዋጋ መክፈል የለብኝም። ከዚህ በኋላ ፖለቲካ ቤት ምናምን እንዳጠሩኝ አልኩኝ። ለምን ይሄ ሰውየው ደግሞ ብታይ በቃ በጣም ነው የሚያስፈራው ምናምን ነገር ገብቶሃል አይደለም? ይሄ ሰውዬ ያዝህ ማለት ነው መሀል ጭንቅላትክን በተነው። ከዛ በኋላ በቃ ለመቀበር ራሱ ታስቸግራለህ። ገባ እንኳን አይደለም አረፌ ስቀመጥ ብዬ ወስኜ ይሄው አሁን ሼር አታድርጉልኝ ማለት ጀምሬያለሁ። ገብቶሃል? ይሄው ነው ገፋኝ። ሌላ ታሪክ የለውም። ግን አሁን ከዋና አማራ ቤት ትገቢያለሽ ስትባል እዛማ አልቀርም ትላለች። ደግሞ መልሳ ምን ትላለች? እዛማ አልቀርም። እዛ ፖለቲካ የምማርበት ቤት ነው። ለአቅም አዳምና የራሴን ጦር እስካዘጋጅ ድረስ የራሴን ጦር እስካመቻች ድረስ ገባ አልቀርም። ፖለቲካ መማር አለብኝ። ገብታችኋል? ወለዱ ልጆች መሆን አለባቸው። ሲጶራ የምታዘጋጃቸው ጦሮች ወይ የተረገዙ ወይ መድኃኒዓለም እንደነዚህ አይነት ነገሮች ይሰማል። እሺ እንደነዚህ አይነት ነገሮች ያጋጥማሉ። በነገራችን ላይ እንግዲህ ምንም የሚያስፈራ ነገር የለውም። ግን ያው አንዳንዴ ደግሞ ምንድነው ከጥፋቱ ይልቅ ጥቃቱ ላይ ማሰብ አለብን። አንቺ ያለሽው በስደት ሀገር ገባሽ? ምን እንደሚፈጸም እዛ ላይ በቤተሰብ እንትን ማለት ይችላሉ። ገባሽ? እኔ አሁን አያገኙኝም ብዬ እንትን ማለት ይችላሉ። ግን ኦልሬዲ እኔ ቤተሰቦች የት እንዳሉ ስለሚታወቁ ወደዛ አካባቢ ማን መግባት እንደሚችል ማን መግባት እንደማይችል ያው ዴፊኒትሊ በደንብ አድርጌ ስለማውቅ ምንም አይመስለኝም ብናገር። አንዳንዴ ግን ያው እናንተ ደግሞ የዋህ ሆናችሁ ከሰው ጋር ልትገፋፉት ትችላላችሁ በተለያየ አማካኝነት ሳታስቡታል። ሰው ልጅ ሊተነኩላችሁ ይችላል። እናንተ ደግሞ ስሜታ ሆነ መልስ ለመስጠት ወደ ኋላ አትሉም። እንደ ሰው መጠን ማለት ነው። እኔም በሆንም ሳላስበው እንደዛ ላደርግ እችላለሁ። ግን በዋነኝነቱ ከጥቃቱ ጉዳቱ ከጥፋቱ ያው ጉዳቱ ማየት አለብን። ያው ብዙ ነገሮች አሉና ምንም አይደለም። ራስሽን ኖርማል ዋና አማራ ቤት እንዳትገቢ ብሎ የሚከለክልሽ ሰው የለም። ግን ከእነሱ ጋር መዝጋት ነው። እነዚህ አይነት ሰዎች በብሎክ መሸኘት እነሱ ጋር አለበመገናኘት ነው ምርጫው የሚሆነው። ያ ቢሆን ነው ጥሩ እንጂ ምንም የሚያስፈራ ነገር አይደለም። በቃ ፍታት ይዋለሽ። ምን አውርቶ አደር ከሆነ እንግዲህ ያው ታጋይ ከሆነ ዝም ብሎ ለሁሉም ሰው አይደውልም። አንድ ታጋይ እንደዛ ብዬ ነው የማስበው እንጃ። ሌላው እንግዲህ እናንተ ጨመሪ ማነሽ ይሄን ነው። እኔማ በቃ ታጋያችን አይዞን እያልኳት ነው። እንደው አንቺ ነሽ ያላክሽው ይመስለኝ እና እንዳንቺ መሰለ እንግዲህ ያው ጠማዘ መንገድ ስለምትሄዱ ኧረ እኔ መቼ አውቃቸውና እሷናት እኮ የምታውቃቸው መሬት ላይ ያለ። እንዴት ነሽ በልልኝ እስኪ። ይህንን ቁጥር ልስጠና ዝም ብለህ ሀይ ብለህ እንዴት ነሽ በልልኝ እስኪ ብለሽ ያው ሊሆን ይችላል። ምን ይታወቃል? እሷ ሳታውቅ እንዴት ብሎ ነው ቁጥሩ ያገኘችው ታዲያ? አልልም በነገራችን ላይ እኔ ምክንያቱም ደጋፊዋ ነኝ። እኔ እኮ ተቃዋሚዋ ነኝ። ተቃዋሚዎቿ ናቸው የሰጡባት እኮ። እኔ እኮ ቁጥሯ እንዴት አገኘች? ቁጥሯ ምንድን ነው አላውቅም። የቤት ቁጥር ነው እንደ ሁሉም ሰው የሚያገኝ እንዴ? ምንድን ነው ንግግር? ጓደኛ ይኖራታል። ገባ? ጓደኛ ይኖራታል። ጣላት እኮ ከውጭ አይመጣም። በነገራችን ከቤት ነው። እንዴት ማለት ጓደኛ ይኖራታል ስትይ እንዴት ነው የጓደኝነት ጉዳይ ማለት? እንዲሁ ዝም ብሎ ኖርማል ጓደኛ አለ አይደለ? ይሄ እንትን
በእንደዚህ በመቀራረብ ግዴታ እኮ ወንድ አይደለም የሚሆነው ሴትም ትሆናለች። እንግዲህ ኦኬ ኖርማል ፍሬንድ ማለት ነው። ኖርማል ፍሬንድ እንደዚህ ጨዋና ማራ የምትባልም እንደዚህ አይነት ስራ ትሰራለች። በጣም እንዲያውም ባዴን ብዬ የምጠረጥራት ብቻ አጠገብሽ ያለችው ናት። ዋና ማራ አሁን ስራዋ ረገጣ ስለሆነ ልትመስለት ባሰየርዱ በቅማንት ነው የምታወራ። እኔ የቅማንት አስተባባሪ ናት። የሚገርምሽ እኔ አይገባኝ የምታወሪ ቋንቋ ብሩር ምንድን ነው የምታወሪው? እኔ ምንም ሊገባኝ አይችልም። እኔ ቅማንትኛ ቅማንት ብለው እንዲቀጠቅጥ ወይ ኦሮምኛ መሆን አለበት። እኔ አይገባኝ። እንግዲህ ኦሮሞ የሚያዳምጥ ሰዎች ካሉ እንግዲህ አስተርጓሚ ወደ ላይ አስተርጓሚ ይጠራልኝ። ደህና ነህ? ደህና ነኝ። ምንድን ነው ያልሽው? መጀመሪያ እስኪ አስተርጉሚልኝ ያልሽውን ንግግር ምንድን ነው ያልሽው? ምንድን ነው ስትይ ነበር? እኔ አልገባኝም አማርኛው። ኧረ እንደዛ ነው። ይሁን እንግዲህ እሺ ብያለሁ። ይሁን ለወገኑ ሁሉ ይሁን። ዳኒ ዛሬ ስራ የለም እንዴ? ስራ የለም። እኔ እንኳን እረፍት ነኝ ዛሬ እና ነገ እረፍት ነኝ። ስለዚህ ጨርሱታችሁን ብዬ ነው። ሰላም ናችሁ ወይ? እንዴት ነሽ? ሰላም ነሽ? አለሁልሽ። ሰላማችሁ ብዝት ይበል። እንዴት ናችሁ? አለን። ከፋኝ እንዴት ነህ? እግዚአብሔር ይመስገን። እንዴት ነህ? ከፋኝ እኮ የሀገሬ ልጅ እኮ ነው። ይታይሻል። ደርሳኝ ቁጭ ብዬ እንትን እያልኩ ያለ ከፋኝ እኮ አድዮባ አይላ ደስ ዝም ብዬ ልዝጋው ካሜራውን። ስማ እንዳያዩህ ደግሞ ምን ያዩኛል? እኔ እዚህ ብቻ ቢመጡሳ ምን ስራዬ እስከሰራው ድረስ ማንም አይመለከተውም። አይፈቀድም። ታውቃለህ እንዴት ላይቭ ላይ ሆነ ስራ ምሰራ እንዴ? ምን አይፈቀድም? ማን ያወራኛል? እኔ ስልክ አይፈቀድልህ። እንደ ቦታውና ልንገርሽ፣ እንደ ቦታውና ከጎረጎርክ ትከሰሳለህ በስልክ። እንደውም እኛ ስደተኞች በስልክ መጎርጎር በጣም ነው የምንከሰሰው። በጣም ይሁን እንግዲህ እኔ የሚከሰስበት ቦታ ሊኖር ይችላል። እዚህ ግን ያው የስራ ባለደረቦች ነው የሚወስኑት። ገባሽ? እሱ ነው አንድ ሰው ሄዶ ሊከስ ከሆነ ከስራ ባለደረባሽ ነው አብረሽ የሚውለው ነው የሚከስሽ። እዚህ እንደዚህ የለም። እንደ ፋሚሊ ነው እዚህ ያለ ነው ሁሉም። እዚህ እንኳን እኔ እንደዚህ ብዬ የስራ ጓደኛ ልንገርሽ፣ አሁን ሌሊት ስለ አዳር ሲሆን አንዳንዱ ምን ያደርጋል መሰልሽ? ቤት ሄደህ እደር ይሉኛል። ቤት ሄጄ አድራለሁ። እዚህ ስራ ቦታ በዛው አድርጌ 7 ስለሚጨርስ አንዱ ይቆይና አንዱን ሪፖርት ለማድረግ ማለት ነው። አንደኛው ሄደ ሪፖርት ካደረገ በኋላ ኦልሬዲ እንተባበራለን ለማለት ነው ባጭሩ። በቃ ስራ ቦታ ራሱ አላድርም። ስራ እየተባልኩኝ የቤት ነው የማድረው፣ ግን እንደሰራው ነው የሚቆጠርልኝ። ገባሽ? አንዳንዴ ደግሞ እነሱ እንደዛ አደርጋቸዋለሁ። ሂድ ወደ ቤት በቃ ከልጅ ጋር አደር፣ እኔ ብቻ እሆናለሁ ብዬ እንደዛ እንተባበራለን እርስ በርሳችን። ያክል ነው እና አሪፍ ቦታ ነው ያለሁት። እግዚአብሔር ይመስገን። ማለት እንጃ የምሸመቀ እስከ ዛሬ ተሸማቂ አላውቅም። እንዲህ በእንትን ስልክ ያዝ ምናምን እንደዚህ እንደ ህፃን እንደዛ ከሆነማ አያውቃለሁ እንደማላስ ስራህን ትተህ ስልክ ላይ በጣም ፎከስ ካደረግ ያው ለአዲሶች ናቸው እንደዛ የሚያደርጉት። እኔ ስራ ያስሰራው ድረስ ለአዲስ ሰው ምናምን እንደዚህ ያለ አይደል እንትን ያው እኛ አዲስ ስለሆነ ነው ማለት ነው የምንከሰሰው። ያው ምን አለመግባባቱ እንደዚህ ብዙ እንትን ያው የካልቸሩ ጉዳይም አለ ብዙ እንትን አለ ብዙ ዲፕሊ ሀበሻ አይቀርብም ደግሞ እውነቱን ለመናገር እነዚህ ስላደኩኝ ነው ይመስለኛል። እንደዚህ ነው ልጅነቱ ትንሽ ከእነሱ ጋር ፒስ ነኝ ማለት እግባባለሁ። ጠለቅ ብዬም ነው እንትን የምለው የማወራው። ሀበሻ ጠለቅ ብሎ አያወራም። ህይወት ነው ስራቸው ድብቅ የሚባል ነገር ምናምን ነገ ትቀየማለች ይቀየመኛል የሚባል ነገር የለም። ቡትሮፍ ናቸው በጣም ቦተረፉት ወረኛ ናቸው። ምን ሀበሻ ኖ ራሳቸው እንደዛ ነው። ግን ሀበሻ ስለዚህ ብዙ አይመችኝም። አሁን ለምሳሌ በቃ እኔ አንቺ ኮኔክት አለብሽ በስራዬ የስ በቃ ስራዬን አከብራለሁ። ከዛ ውጭ ግን ዲፕ ያለፈን የኔን እንትን እንዲያውቁ አልፈቅድላቸው ወረኛ ስለሆኑ
ነው። በጣም ወረኛ ነው። ነገርኩሽ እኮ ሀበሻውን ሲጀመር ውሸታም ስለሆነ ውሸት እንዳይታወቅበት አይቀር ብለን ያው ውሸቱም ያወጡታል እነሱ ይዘው ዝም አይሉም ስለሚቀደዱ እንግዲህ ያው ለዛ ሀበሻ እኔ ውሸቴን ይዤ ልራቅ ነው የሚለው ገባሽ? ያ ማዘር ያስቀኛል። አንዳንድ ሰው ምን ይለኛል መሰለሽ እነሱ አንደኛ ለስደተኛ ፋዘር ያው አንዳንዴ ያጫውተኛል እና ምን ይለኛል መሰለሽ እንዲህ በስልክ ሳወራ አንዳንዴ ያው አትያዝባቸው ሀበሾች ምናምን ይለኛል። እዚህ ያው አልፎ አልፎ ይመጣሉ እንዲህ ፕራክቲክ ማለት ነው ስራ ለማግኘት ሳይሆን እዚህ ያው ስራ ሙያው እንዲለምዱ አንድ ሲጀመር ወረቀታቸው ቀይረው ነው የሚመጡት። ይሸማቀቃሉ። ውስጣቸው ያው እየተጠራጠሩ ነው የሚያወሩት። ብዙ ነገር አለና ልጅ አንተ ስለማታውቀው ዝም ብለህ ስራህን ስራ አግዛቸው ጥሩ ሰው ሁን ምናምን እያለ እንትን የሚለኝና ትፍት ብዬ እስቃለሁ። ሁሉም ነገር ያው ቀልብስብስ ያለ ነገር ሁሉም 100% ፐርፌክት ነው ማለት አይቻልም። የዚህ ትግሬዎች አሉ በጣም ብዙ ናቸው ገባሽ? እዚህ ሀገር እኮ አብዛኛው ማለት ስማርት የሆኑ እኮ ስደተኞች አሉ በጣም እና የሆነ ሁሉንም አይደለም አልኩሽ። ትግሬዎች ነው የምልሽ ኤርትራዊ ብሎ የሚኖሩ በጣም በብዛት አሁን በውጭ ዓለም አሜሪካ የትም ቦታ ሂጂ ትግሬ ነው ኤርትራዊ አይደለም። ኤርትራዊ በዚህ ልክ ብዛት ቁጥር ካላቸው ይሄ በቃ በኢትዮጵያ ደረጃ ከአማራ የሚበልጣል የነሱ ቁጥር ማለት ነው ገባሽ? እንደዛ አይደለም ትግሬዎች ናቸው እና ኤርትራዊ ብሎ የሚሰጡ አሁን እዚህ አብዛኞቹ ይፈራሉ ከነጮች ጋር እንዳልሆነ ያወቅነው እኮ በዚህ በጦርነቱ ጊዜ እኮ ማንነታቸው ተጋለጠ። ምን በጦርነቱ ጊዜ ከሁሉንም አይደለም ያልወጣም በዛ ነው እኮ ያወቅናቸው። እንዳው ማለት በጦርነቱ ጊዜ